ከዚህ ክረምት ጀምሮ የምትሰሩበትን አዲስ የዩቲዩብ ቻናል አከፋፈት እንዲሁም አካውንት ክሬት ከማድረግ አንስቶ ቬሪፋይ እስከማድረግ ድረስ ያለው እያንዳንዱን ስቴፕ ባይ ስቴፕ በዛሬው ቪዲዮ የማሳያችሁ ይሆናል። እንደምታዩት የኔም ዩቲዩብ ቻናል አዲስ ስለሆነ ላይክ፣ ሼር፣ ሰብስክራይብ በማድረግ ፋሚሊ እንድትሆኑ ጠይቃችኋለሁ። ኦኬ እያንዳንዱን ሳሳያችሁ እኔ በጎግል ነው የማሳያችሁ። ወደ ጎግል እገባለሁ ማለት ነው። ወደ ጎግል ከገባኝ በኋላ ምንድነው ማድረገው? ጎግል አካውንት ክሬት ኒው የሚለውን ነካለሁኝ። በጣም አሪፍ። ከላይ እንደምታዩት ክሬት ጎግል አካውንት አንድሮይድ የሚለውን እጫናለሁ። ኦኬ እዚህ ጋር እንደምታዩት ኢንተርፌሱ ይሄን ይመስላል። እዚህ ጋር ፎር ማይ ሰልፍ እና ቱ ማኔጅ ኤ ቢዝነስ የሚል አለ። ቱ ማኔጅ ኤ ቢዝነስ እሱን አትንኩት። ፎር ማይ ሰልፍ የሚለውን ነካለሁ። ኦኬ በጣም አሪፍ። እዚህ ጋር እንደምታዩት ከዚህ በፊት የተከፈቱ የጎግል አካውንቶችን ያሳያል ማለት ነው። ሶ እኛ አዲስ ስለሆነ መክፈት የፈለግነው አድ አካውንት ቱ ዲቫይስ የሚለውን መንካት ይኖርብናል። በጣም አሪፍ። እዚህ ጋር እንደምታዩት ከዚህ ቀደም የነበረውን አካውንት ወይም ደግሞ ጂሜል ተጠቅመን ዩዝድ ወይም እንድንጠቀም ነው እዚህ ጋር የሚፈቅድልን። ነገር ግን ከታች እንደምታዩት ክሬት አካውንት የሚል ይኖረናል። ከታች እንደምታዩት ክሬት አካውንት የሚል አለ። ክሬት አካውንት ስለሆነ እኛ የምንፈልገው እሱን እነካለኝ። ከዛ ፎር ማይ ፐርሰናል ዩዝ ቅድም ያየ ነው ማለት ነው። ፎር ወርክ ኦር ማይ ቢዝነስ የሚል አለ። ፎር ማይ ፐርሰናል ዩዝ። በጣም አሪፍ። እዚህ ጋር እንደምታዩት የምንፈልገውን ስም ወይም ደግሞ ለጂሜል ወይም ደግሞ ጂሜል ወይም ደግሞ ኢሜል ስለሆነ ክሬት ያደረገን ያለ ነው ለዛ የሚሆን ስም እንመርጣለን። እዚህ ጋር እኔ ዝም ብዬ በረከት ከዛ የታችኛው ኖርማል ነው ምንም። እናንተ ግን ሙሉ ስም ማስገባት ይኖርባችኋል። ከዛ ጎል አለኝ ማለት ነው። ኦኬ በጣም አሪፍ። እዚህ ጋር እንደምታዩት መንዝ ወይም ደግሞ እድሜያችን ቤዚክ ኢንፎርሜሽን እንድንሞላ ይጠይቀናል። እዚህ ጋር እናንተ ትክክለኛው ሙሉ ትክክለኛው መሙላት አለባችሁ። ድንገት ሊጠይቋችሁ ስለሚችሉ ትክክለኛውን የራሳችሁን ኢንፎርሜሽን ወይ ደግሞ ቤዚክ ኢንፎርሜሽን የሚባለውን መሙላት አለባችሁ። እኔ ራንደምሊ እሞላለሁ። ኦኬ እንደምታዩት ሙሉ ነገር ሞልቻለሁ። ኔክስት። በጣም አሪፍ። እዚህ ጋር እንደምታዩት ነው በራሱ ራንደምሊ የመረጣቸው የኢሜል አካውንት ወይም ደግሞ የጂሜል አካውንት አለ። እኔ ምንም ከዚህ ውስጥ የተመቸኝ ነገር የለም። ስለዚህ ክሬት ዩር ኦን ጂሜል አድሬስ የሚለውን ከዛ ምን አደርጋለሁ? ኦኬ በጣም አሪፍ አስገብቶኛል። ሶ እዚህ ጋር እንደምታዩት ፓስወርድ ክሬት እንዳደርግ ይጠይቀኛል ማለት ነው። እዚህ ጋር አንድ ነገር ልበላችሁ፣ ክሬት ኤ ስትሮንግ ፓስወርድ። እኔ እዚህ ጋር እያሳያችሁ ያለው ጀስት ራንደምሊ ወይም ደግሞ እናንተን አካውንት እንዴት ክሬት እንደሚደረግ እንዴት እንደሚከፈት ነው እያሳያችሁ ያለው እንጂ ሪል አካውንት ቢሆን በደንብ ስትሮንግ የሆነ ፓስወርድ እያስገቡ አሳያችሁ ነበር። ነገር ግን እናንተ ስትሮንግ የሆነ ማንም ሀክ ሊያደርገው የማይችለው አካውንት ነው ክሬት ማድረግ ያለባችሁ። ለዛ ደግሞ አሪፍ ፓስወርድ አስገቡ። እኔ ዝም ብዬ ፓስወርድ አስገባለሁ ማለት ነው። ላለኝ ቀጥታ ወደ አካውንት ይወስዳችኋል። እዚህ ጋር እንደምታዩት አሁን የከፈት ነው አዲስ አካውንት ኢንተርፌስ ይመስላል። እዚህ ጋር አንዳንድ ነገሮችን እንድናስተካክል ወይም ደግሞ ማኔጅ እንድናደርግ ሪከመንድ ያደርገናል ማለት ነው። ሶ እዚህ ጋር ፐርሰናል ኢንፎርሜሽን አለ። ኦኬ እዚህ ጋር ፐርሰናል ኢንፎርሜሽን ተብሎ አንዳንድ ነገሮች አሉ። ኦሬዲ እኔ በደንብ ሞልቻችኋለሁኝ። ኦኬ እስከዚህ ድረስ ቪዲዮ ካያችሁ ኦሬዲ ይሄን ዩቲዩብ ቻናል ላይክ፣ ሼር፣ ሰብስክራይብ ማድረግ እንዳትረሱ። ያው ቪዲዮ ጠቅሟችሁ ነው እስካሁን ድረስ እያያችሁ ያላችሁትና እንደምታዩት ገና 3 ሰብስክራይበር ነው ያለው። አሁኑ ሰብስክራይብ አድርጉ። ኦኬ አሁን ያለነው በኔ በዋናው አካውንት ወይም ደግሞ አሁን ለእናንተ ቪዲዮ እየሰራው ባለበት አካውንት ነው ያለሁት። ከሱ ወጥቼ አሁን ወደ ከፈትነው አካውንት እንገባለን። እዛ ላይ ያለው ነገር እያንዳንዱን የምናስተካክል ይሆናል ማለት ነው። ኦኬ እንግዲህ እዚህ ጋር እንደምታዩት የመጀመሪያው በረከት የሚል እንትን አምቶልኛል። ኦኬ ሶ እዛ ጋር በረከት የሚለውን ገብቼ ያስተካክላለሁ። ኦኬ እዚህ ጋር እንደምታዩት ክሬት ኤ ቻናል የሚል አለ። ኦኬ ይሄ እንዳልኳችሁ የዩቲዩብ ቻናል አልተከፈተም። ኦኬ ክሬት ኤ ቻናል ብሎ ከታች አስቀምጦልኛል። እሱን እነካለሁ። ኦኬ በጣም አሪፍ። እዚህ ጋር አሁን እናንተ ምን ብላችሁ ነው የምታስተካክሉት ወይም ደግሞ ምን ብላችሁ ነው ስም የምትሰይሙት ወይ መሰየም የምትፈልጉት? ኦኬ ሶ እኔ እዚህ ጋር ምን ብዬ ልሰይም ደስ ያለኝን
ብዬ የምናደርጋለሁ ኢትዮ ቲዩብ ደን ሴቭ አድርገዋለሁ ማለት ነው። ኦኬ በጣም አሪፍ። አሁን ኢትዮ ቲዩብ ብዬ ስም ሰጣሁት። ከዛ በኋላ ከታች እንደምታዩት ክሬት ቻናል የምትላለች። ኦኬ ክሬት ቻናል የምትሏ ነካታለሁ። ቻናል ክሬትድ ኦልሬዲ። በጣም አሪፍ። እንደምታዩት ቅድም ምን ብሎ ነበረ? ክሬት ቻናል የሚል ጽሁፍ ነበር ያመጣልን። አሁን ደግሞ ቪው ቻናል የሚል ያመጣልን ማለት ነው። አሁን ኢትዮ ቲዩብ ከዛ ቪው ቻናል የሚል መጣ። እሱን ድጋሚ ነካለኝ ማለት ነው። ኦኬ በጣም አሪፍ። አሁን ላይ ምንድነው ማድረግ የምንችለው? ቪዲዮ አፕሎድ ማድረግ እንችላለን። ኦኬ ማንኛውን ቪዲዮ አፕሎድ ማድረግ እንችላለን። ግን አፕሎድ ስናደርግ ምንድነው ቪዲዮ ሊታይ ይችላል፣ አሪፍ ቪው ሊያገኝ ይችላል። ነገር ግን ገንዘብ ክሬት ማድረግ አንችልም። ምክንያቱም የኛ ሀገር ወይም ደግሞ ኢትዮጵያ ሞኔታይዝ እንድትሆን አልተፈቀደላትም፣ ወይም ደግሞ ሞኔታይዝ ከሚሆኑ ወይ ከሚያደርጉ ሀገራት ውስጥ አይደለችም። እሱን የምናስተካክል ይሆናል ማለት ነው። ኦኬ አሁን ምንድነው የምታደርጉት? ወደ ጎግል ትገቡና ዩቲዩብ ስቱዲዮ ብላችሁ ትጽፋላችሁ። የሆነ ይመጣልኝ፣ እሱን አካለኝ። ኦኬ በጣም አሪፍ። እንደምታዩት ዩቲዩብ ስቱዲዮ ብሎ አመጣልኝ። ድጋሚ እሱ ላይ እነካለሁ። ኦኬ እንደምታዩት ዌልካም ቱ ዩቲዩብ ስቱዲዮ የሚኛል። እዚህ ጋር ዲቴል የምትፈልጉትን ነገር ማየት ትችላላችሁ። ቅድም እንዳልኳችሁ አፕሎድ ቪዲዮ ማድረግ ትችላላችሁ። ነገር ግን ከዛ በፊት ማድረግ ያለብን ወይ ደግሞ ማስተካከል ያለብን ዋና ነገር አለ ጋይስ፣ እሱን የምናስተካክል ይሆናል። አሁን ዳሽቦርድ አለ፣ ከዛ ኮንተንት አለ፣ አናሊቲክስ፣ ኮሚኒቲ ምናምን እያለ አለ። ከዛ አሁን እዚህ ጋር እንደገና ላሳያችሁ። ኤርን ብላችሁ ንኩት። ኤርን የምትሏን ስትነኩ ምንድን ነው የሚለው? ሞኔታይዜሽን ኢዝ ኖት አቬይላብል ኢን ዩር ሎኬሽን። ኦኬ ሶ ምንድን ነው the YouTube partner program is not available in your current location ኢትዮጵያ እና if this is a mistake please update your location። በጣም አሪፍ። ምንድን ነው የሚለን? አሁን ያላችሁበት ሀገር ወይም ደግሞ አሁን ያላችሁበት ቦታ ሞኔታይዝ ለማድረግ ወይም ደግሞ ክፍያ ለመቀበል ብቁ አይደለም ወይም ደግሞ አይሆንም፣ አይቻልም ነው ያለው። ሶ መፍትሄ ያለ ምንድን ነው የምናደርገው? አፕዴት ዩር ሎኬሽን የሚለውን እሱን ይሄን መንካት ትችላላችሁ። አይ ደግሞ ሌላው አማራጭ አለ። ከታች ትመጡና የሴቲንግ ምልክት አለች። ኦኬ የሴቲንግ ምልክቷን ከታች በግራ በኩል ትመጡና ሴቲንግ ምትሏን ትነካላችሁ። በጣም አሪፍ። ኦኬ እዚህ ጋር እንደምታዩት የመጀመሪያው ጀነራል ይልና ዩኤስዲቲ ዶላር ምናምን እሱን ተውት፣ ምንም ማትር ያደርግን። ከዛ ወደታች ወርዱና ዋናው እዚህ ጋር ነው ጋይስ፣ ጌሙ እዚህ ጋር ነው። አሁን ነው ጌም የምንጫወተው ማለት ነው። ትመጡና ወደታች ቻናል የሚለውን ትነካላችሁ። በጣም አሪፍ። አሁን ቤዚክ ኢንፎርሜሽን ምንድን ነው የሚለው? ካንትሪ ኦፍ ሬዚደንስ የሚለውን ትነካላችሁ። ኦኬ ሶ ምን መርጥ ከኢትዮጵያ ውጪ ማንኛውንም መምረጥ ትችላላችሁ። ጀስት ዩናይትድ ስቴትስ፣ ብራዚል፣ ካናዳ ዋቴቨር ቲዝ እናንተ የምትፈልጉትን ምረጡ። ያው እናንተ በሰራችሁት ልክ ነው የሚከፍላችሁ እንጂ ዩናይትድ ስለመረጣችሁ ወይም ደግሞ ሌላ ስለመረጣችሁ ጨምሮ ይከፍላ እንዲያደርጋል የሚባል ወሬ አለ። እሱን ተውት፣ ምንም አያውቁም። ሶ ምንድነው የምናደርገው? አንድ ያው እዚህ ጋር ያለው እኔ ዩናይትድ አረብ ኤሚሬትስ አለ፣ ዩናይትድ ኪንግደም አለ፣ ዩናይትድ ስቴት አለ። ጀስት ዝም ብላችሁ ዩናይትድ ስቴት ብላችሁ ምረጡ። ከዛ ኪወርዶችን ሌላ ጊዜ ያሳያችኋለሁ። አሁን ዋናው ስለሆነ እያሳያችሁ ያለሁት። ከዛ ወርታች ወደ ቀኝ ትመጡና አድቫንስ ሴቲንግ የሚል አለ። በጣም አሪፍ። እዚህ ጋር ትመጡና የመጀመሪያው ምን ነገር አይ ዋንት ቱ ሪቪው ከላይ ስታዩት yes set this channel as a made for kids I mostly upload content that made for kids የሚል አለ። እሱ ጭራሽ ሊሆን አይችልም። የታችኛው ወይ ሁለተኛው መሀል ላይ ያለው no set this channel as not made for kids I almost never upload content that made for kids so የታችኛው እንነካለን፣ ሴቭ እንለዋለን ማለት ነው። ዛሲት አያችሁት? አሁን ነው እዚህ ጋር ትክክለኛው ጌም የተጫወተ ነው፣ ግን አላለቀም። ሌላ ማሳያችኋለሁ። ቅድም ምን ብሎ ነበር? your country is not available አይደለ? ወይም ደግሞ ሞኔታይዜሽን ልክ አይደለም ወይም ደግሞ ቡቅ አይደላችሁም ነው እያለኝ ነበር። አሁን ግን ይዩት፣ ኤርን ብላችሁ ስትነኩት ሙሉ ነገር አመጣልና ኤርን ኦን ዩቲዩብ አለና ከዛ ስታርት ዩር ኤርኒንግ ጆርኒ እያለ እዚህ ጋር ማድረግ ያለባችሁ ነገር ያሳያል ማለት ነው። ኤሊጂቢሊቲ እና 1000 ሰብስክራይበር መሙላት አለባችሁ። ከዛ ጌት ኖቲፋይድ የሚለውን አፕላይ እናደርጋለን። ምንም ያን ያክል እንትን ባይሆንም እዚህ ጋር ምንድነው መሰረታዊ 1000 ሰብስክራይበር ነው። ይሄ ሁሉም ቦታ የምታውቁት ነገር ነው። 1000 ሰብስክራይበር 4000 ወጫው ስትሞሉ ለሞኔታይዜሽን ብቁ ትሆናላችሁ ወይም ደግሞ አፕላይ ታደርጋላችሁ ማለት ነው። ኦኬ ሌላኛው አሁን ወደ ሴቲንግ ትመልሱና እሱን ንኩት። ከዛ ቻናል የሚለውን ንኩት። ከዛ ቻናል
አድቫንስድ ወይ ደግሞ ፊቸር ኤሊጂቢሊቲ የሚለውን ትነኩታላችሁ ማለት ነው። ኦኬ እዚህ ጋር አንዳንድ ወሳኝ ነገሮች አሉ። የመጀመሪያው ነገር ስታንዳርድ ፊቸር እና አፕሎድ ቪዲዮስ ክሬት ፕሌይሊስትስ ኤንድ አድ ኮላቦሬተር ኤንድ ኒው ቪዲዮስ ይሄ ኦልሬዲ እናብልድ አድርጓል ወይም ደግሞ ቬሪፋይ አድርጎታል ማለት ነው። ኦኬ የመጀመሪያው ደግሞ ኢንተርሚዲየት ፊቸር ወይም ደግሞ የመካከለኛው እንትኖች አስፈላጊ ነገሮች ምንድነው እዚህ ጋር ማድረግ ያለባችሁ ስታንዳርድ ፊቸሩ እና ቢሆናል። ከዛስ ቬሪፋይ ፎን ነምበር ይላል። ኦኬ ሶ ቬሪፋይ ፎን ነምበር ለማድረግ ምን እንደምታደርጉት ቬሪፋይ ፎን ነምበር ትሉታላችሁ ማለት ነው። ኦኬ በጣም አሪፍ። አሁን እዚህ ጋር እንደምታዩት በስልካችን አማካኝነት ቬሪፋይ እንድናደርግ ወይም ደግሞ ቬሪፊኬሽን ኮድ እንድልክልን ይጠይቀናል ማለት ነው። ሶ ምንድን ነው የምናደርገው እዚህ ጋር ሴሌክት ዩር ካንትሪ የሚል አለ። እሱን ትመርጣላችሁ፣ ኢትዮጵያ ታደርጋላችሁ ማለት ነው። ኮድ ልኮልኛል። ያም ኮድ አሁን አስገባዋለሁ ማለት ነው። እንግዲህ ኮዱ ስንት ነው? 92 93 44 ማለት ነው። ከዛ ሰብሚት እለዋለሁ ማለት ነው። ኦኬ በጣም አሪፍ። እንግዲህ እዚህ ጋር እንደምታዩት ፎን ነምበር ቬሪፋይድ ዩ ካን ክሎዝ ዲስ ዊንዶ ኤንድ ጎ ባክ ቱ ዩቲዩብ ይላል። ኦኬ ስለዚህ ወደ ዩቲዩብ ስቱዲዮ መመለስ እንችላለን ማለት ነው። ኤሊጂብል መሆን ነበረበት ግን አላለም። እስቲ ቼክ እናደርገዋለን መልሰን። ጋይስ እዚህ ጋር ኦልሬዲ ፎን ነምበር ቬሪፋይድ ብሎኛል፣ ነገር ግን እያመጣልኝ አይደለም። እስቲ ቆይ ደጋግመን ቼክ እናደርገው። ጋይስ ሌላ ጊዜ ኦልሬዲ ቶሎ ነበረ ቬሪፋይድ የሚያደርገው፣ አሁን ላይ ትንሽ ይቆያል መሰለኝ። አይ ቲንክ አላቅም። እስቲ ፊቸር ኤሊጂቢሊቲ ያው እስካሁን ድረስ አልመጣልኝም፣ ግን ጀስት እንትን በሉት እሺ። እዚህ ጋር ጠብቁት፣ በደንብ ኤሊጂብል ያደርጋል ኦልሬዲ ቬሪፋይድ ከሆነ ማለት ነው። ያን ያክል አስጨናቂ አይደለም። እዚህ ጋር ያው ዋናው ምንድነው የሚለው ካስተም ታምብኔልስ እና ላይቭ ስትሪም ቪዲዮ ሎንገር ዳን 15 ሚኒት። ይሄ እንደው በጣም አስፈላጊ እኮ ነው፣ ግን ለምንድነው እንደዚህ ያደረገው አላቅም። እስቲ ቼክ አድርጉት፣ ትንሽ ቆይታችሁ ውስጥ ተመልሳችሁ ቼክ አድርጉ። አሁን እዚህ ጋር ይዩት። አሁን ድጋሚ ብነካው ቬሪፋይ ፎን ነምበር ብዬ ስነካው ምን እንደሚያደርግልኝ ምን ወዴት እንደሚወስድኝ ታዩታላችሁ። ቆይ ፎን ቬሪፊኬሽን ያለኝ ነው ያለው። እስቲ አያችሁት አለ ፎን ነምበር ቬሪፋይድ ዩር ፎን ነምበር ሃዝ ኦልሬዲ ቢን ቬሪፋይድ አለ ማለት ነው። ሶ ግን ቬሪፋይድ ብሎናል፣ ግን አላቅም እያመጣ ነው። እሱ ያን ያክል አስጨናቂ አይደለም። ኦኬ ግን እስከዛ ድረስ እስቲ እዚህ ላይ አንዳንድ ነገሮችን እናስተካክል። ሶ ኦልሬዲ እዚህ ጋር እንደምታዩት ሙሉ ነገር አልቋል። ካስተማይዜሽን ሚል አለ። ካስተማይዜሽን ላይ እዚህ ጋር የራሳችሁ እንትን አስገቡ። ኦኬ የምትፈልጉትን አፕሎድ ማድረግ ወይም ደግሞ ሎጎ ካለ ሎጎ ወይ ሌላ ወይም ፎቶም ከሆነ ፎቶ ማስገባት ትችላላችሁ። እዚህ ጋር ነው ያለው። ይሄም እንደዛው ነው። ያው ይሄ የባነር የዩቲዩብ ባነር ይባላል። እዚህ ጋርም የምትፈልጉትን አፕሎድ ማድረግ ትችላላችሁ ማለት ነው። እዚህ ጋር እናንተ ዲቴይሉን አስተካክሉት፣ ማስተካከል ያለባችሁ ማለት ነው። ሌላ ምን አለ? ኤርን ኮንተንት ዲቴክሽን፣ ሳብታይትል፣ ኮሚኒቲ፣ በቃ ሌላ ምንም የለም። ዳሽቦርድ በቃ ዋናው ይሄ ነው ጋይስ። ሶ ቪዲዮ አፕሎድ ማድረግ ስትፈልጉ ትመጡና እዚህ ጋር አፕሎድ ማድረግ ሴሌክት ፋይል ታደርጉትና እንትን ማድረግ ነው። ቀላል ነው፣ ያን ያክል የሚካበር ነገር የለውም። ግን ዋናው ነገር ኦልሬዲ ጨርሰናል። ኤርን የምትሏ ነበረች ዋናዋ ነገር። እዛ ላይ ያለው ነገር እያንዳንዱን አስተካክለናል። እንግዲህ ከዚህ በኋላ ያለውን ደግሞ እያንዳንዱን አንድ በአንድ አዲስ ነገር ካለ የማሳያችሁ ወይም ደግሞ የማስተካክልላችሁ ይሆናል ማለት ነው። በቃ ስለዚህ ያለው ነገር ይሄ ነው። እስከዚህ ድረስ ቪዲዮ ካያችሁ ከተመለከታችሁ አትሴም ታይም ደግሞ አሪፍ ሆኖ ካገኛችሁ ዩቲዩብ ቻናሌን ሳብስክራይብ አድርጉ። እኔም አዲስ ነኝ። እንግዲህ በዚህ በሁለት ወር ውስጥ ይህም ዩቲዩብ ቻናል ምን ያህል እንደሚያድግ አብረን የምናይ ይሆናል ማለት ነው። በቀጣይ ቪዲዮ እንገናኛለን። ቻው።